ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ይደር ጋራ ሸንተረርሽ ወንዛ ወንዝሽ ሁሉ እምዬ ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩ ይደር ጋራ ሸንተረርሽ ወንዛ ወንዝሽ ሁሉ። እሺ እንግዲህ በዛሬ ዕለት እዚህ ቦታ ላይ የተገኘ ነው። አጠቃላይ ከገበዘ ማርያም ከተማ ወይበኝ ቀበሌ 13.5 ኪሎ ሜትር የመንገድ ጥገና ስራዎችን ምልከታ ለማካሄድ ነው እዚህ ቦታ ላይ የተገኘ። እንግዲህ በበጀት ዓመቱ መጀመሪያ ላይ በጀት ስንደለድል ለመንገድ ተቋሙ ለመሰረተ ልማት ልዩ ትኩረት ሰጠን በጀት መድበናል። አስተዳደር ምክር ቤት ጠቅላላ አመራሩ ጋር በመወሰን በጀት ይዘናል። ይህን በጀት መመደብ ብቻ ሳይሆን ለታለመለት ዓላማ እንዲውል እንደ አስተዳደር ምክር ቤት ክትትልና ቁጥጥር እያደረግን ነው የመራ ነው። እንግዲህ በዛሬው ዕለት ይህንን ስናየው አጠቃላይ የመንገዱን ጥገና ጥራትና የተቋራጩን የሥራ እንቅስቃሴ ለማየት ነው የተገኘን። እዚህ የመንገድ ስትሪንግ ኮሚቴና የወረዳ አስተባባሪ አመራሮች እንዲሁም ተቋራጮችን ይዘን እና እንዳየነው መንገዱ ጥገናው በጣም በጥሩ ሁኔታ እየሄደ ነው ያለ። በአግባቡ እየተሰራም ስለሆነ እስከታለመው ድረስ እንዲደርስ ድጋፍና ክትትል እያደረግን የነዳጅ እጥረቶችንም የሚመለከተው አካል ጋር እየተነጋገርን እየቀረፍ ነው። አስፈላጊ ግብዓቶች በእኛ በኩል የሚሟሉት እየተሟሉ በአግባቡ መንገዱ የጥገናው እየሄደ ነው ያለ። ከዚህ በበለጠ ደግሞ በሌሎች ቀበሌዎችም እንደዚህ መንገዶችን የመጠገንና የመስራት ሌሎችም ድልድዮችን በቀጣይ ዓመትም ለመስራት ሰፊ ለዚህ መሰረተ ልማት ለዚህ ተቋም ትልቅ ክብደት ሰጠን የህዝባችንን ተጠቃሚነት ለማረጋገጥ እየሰራን ያለ። መንገድ እንደ አስተዳደር ምክር ቤት ስንሰራ ተቋራጩን በያዘው ውል መሰረት ሲሰራ ከማህበረሰቡ የሚጠበቅ ነገር አጠቃላይ ይሄ እንግዲህ ብዙ ጊዜው ስለሆነ ጥገና ስላልተሰራለት መንገዱ ማፋሰሻዎች ቦይ የላቸውም፣ ዲቾች ተደፍነዋል። መንገዱን አጥቦ የማጠር የማረስ ሁኔታዎች አሉ። ስለዚህ ህዝቡ አንደኛ መንገዱ ጥገናው በስታንዳርዱ መሰረት እንዲሄድ ይሄ ያረሰ እህል የዘራ አትክልት የተከለ አጥር ይሄንን ህዝቡ ባለቤት ሆኖ እየከላ ነው ያለ። አንድ ቀን ማሽን እንዳይቆም ሰፊ የሀገር ሽማግሌዎችን ይዘን በዚህ ልክ ህዝቡ ባለቤት ሆኖ መንገዱም ከተጠገነ በኋላ ዲሾች እንዳይደፈኑ ማፋሰሻ ቦዮችም ዲሾች እንዳይደፈኑና ሌላም አጥር የተለያየ ነገር መንገዱ ላይ ጎርፍ ቦይ ባህላዊ ቦይ ቀዶ በመንገዱ ተጠገነው ላይ እንዳይገባ ህዝቡ ባለቤት መሆን መቻል አለበት።